የዛሬ መልእክት የሚሆነው ካርታ የጠፋብህና ኮምፓስ የተበላሸብህ የሰውን ወሬና የውጩን ጫጫታ ለደበቀ የሚሆን መልእክት ነው። ብዙዎች በቅናትና በፍርሃት ተሞልተው በሰው አይን ለመታየት ብቻ ይሮጣሉ። አንተ ግን የውስጥ ጎዳናህን ፍጹም አድርገህ ጥረግልሃለሁ። በውስጥ ያለውን ማንነት ካልጠራ በውጭ የምትገነባው ህንፃ መሰረት አይኖረውምና ህይወትህ 100% ከዓለም ጋር ሳይሆን በውስጥ ካለችዋና ለፈጣሪ ከምሰጣት 1% እውነተኛ ማንነት ጋር ተዋሃድ። ስኬት የምትለው ነገር በውጭ የሚታይ ውጤት ብቻ አይደለም፣ በጨለማ ውስጥ ቁጭ ብለህ የምትሰራውን ማንነትም ጭምር እንጂ። ይኸውልህ ፍጹም ቁርጠኝነት የሌለው ሰው ቢሳካልኝስ ባይሳካልኝስ በሚል ጭንቀትና ፍርሃት ራሱን ይታነቃል። አንተ ግን ወደ ነፍስህ ጥልቀት ውረድ። እዛ ጥልቀት ውስጥ ፍርሃት የለም። እዚያ ጥልቀት ውስጥ ጭንቀት የሚባል ነገር የለም። ለህልምህ የሚመጥንህ ንጹህ ነፍስ ይኑርህ። የምትተነፍሰው አየር ንጹህ የሚሆነው ውስጣዊ ማንነትህ ከቅናትና ከጥል ሲነጻ ብቻ ነው። በትናንሽ ነገሮች ጀምር። ያችን ትንሿ ነገር በታላቅ ዲሲፕሊንና በጥራት አከናውናት። ታዲያ ለሰው ብለህ አይደለም፣ ሁሉንም ለሚያየው ለሚያውቀው ለልዑል ፈጣሪ ብለህ አድርገው። እሱ በሚስጥር የምትሰራውን ሁሉ ያያል፣ በስውር የምትተክለውንም ያውቃል። አንተ ትንሿን ዘር በታማኝነት ዝራ፣ የተቀረውን ደግሞ ፀሐይና ዝናብ የሚያዘንብ አምላክን ያበረተዋል። አንተ 100% ጉልበትህንና እምነትን ስጥ፣ የቀረውን ግን እርሱ ይጨርሰዋል። ዛሬ ኮምፓስን አድስ እልሃለሁ። ከሰው ወሬ ራስህን አግልል። ያችን የፈራሃትን ትንሽ ነገር ዛሬ በሙሉ ልብህ ጀምራት። ሀብት፣ ጤናና እውቀት የሚመጡት አንተ ለፈጣሪ የምትሰጠው ዋጋ ሲጨምር ነው። አንተ በሸለቆ ውስጥ ጥቃቅን ነገሮችን በታማኝነት ስትሰራ፣ እርሱ ደግሞ በተራራው ራስ ላይ ያቆምሃል። ጀምር፣ ቁረጥ፣ እመን። እርሱ ሁሉም ቻይ ነውና የቀረውን ይፈጽምልሃል። ወንድሜ ባለህበት ሁሉ ሰላም ሁን። ወዳጄ ራስን ሁን፣ ማንነትን ውደድ፣ ተቀየር። ሰላም ሁን። መልካም ቀን።